أنا مزاماني عارف إيه كان جدا بيجي أمريكا إلا قمن ጠባል አልሽም ጠብቅ ይሄን ሳይሆን ከቀንዱ ውጭ ሁሉ ይበላል ወላ አራጅ ወላ ሸላች አለ ዝም እንዴት እንደማልወጣ ታውቂያለሽ? ኧረ እባክሽ 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 ጠዋት ነው የሚታረደው። ጠዋት ነው እንዴ? በቃ ጠዋትም ሆነ ሌሊት ማለት ነው። አርድልሻለሁ እኔ ነኝ። ሌላ ሰው ወረፋ እንዳይዝ፣ ሁለቱንም ወረፋ አንድ ሰው እንዳይዝ። ያው በጉን ማለት ነው። በጉን ሽልት አድርጌ እሰጥሻለሁ፣ ዶሮውን ሸልትልሻለሁ። አለቀ። ባፍሽ እንዴት ባፍሽ ነው የምትሰልችው? ዶሮውን እንዲህ አንጠልጥሎ ዘቅዝቆ እኮ መሸለት ነው። ዶሮውን ቀላል ነው በጣም። ይሄ ደግሞ ኢትዮጵያ ውስጥ እንደሚታሰበው ምናምን እንዲሁ ደላላ ለምን አትሆኝም? አይደል እንዴት ደላላ ይሻልሽ ነበር። እያሰብኩበት ነው። እኔም እያሰብኩበት ነው። ይሻልሻል። አዎ የሚሸጥ ነገር አለ እንዴ እዚህ ቤት ውስጥ? አይ በቃ ልክ እንዳሁኑ ባፍ እንደሚሰራው ይሄ ዶሮ ሲሉሽ እንደ አንጠልጥሎ እንዲህ ማድረግ ነው እያልሽ አይ እያሳመንሽ። እኔ እኮ አሁን አልነግርሽም ብዬ ነው እንጂ እኮ ድልናውንማ ይሄን ቤቱን እኮ እንግዛ ብለኝ የሆኑ ሰዎች አናግረት አነጋግረኝ ምናምን ብለው አናግሪያትና ከባል በፊት እሺ። ምን አግብቶሽ ነው ደግሞ አንቺ የቤት ደላላ የኔ ቤት የምትደልይ? የኔ ነው እኮ የኔም ነው እኮ ቤቱን እንዳለን ለሁለት ውጪ እንደው ሂጂ። እኔ ወዴት ነው የምወጣው? አልወጣም። እኔ ከዚህ ቤት ማለት ነው እንዲህ ብገፈትሪኝ አልወጣም። አላርፍ ካልሽ ማለት ትምህርትሽን ሳጨርሽ የሚሸጥ አንጡ እያሉ አንዳንዶቹ ወላጆቻቸውን የኔን ይሄን ሽጡና አንጡ ይላሉ አሉ። እኔ ማለት ነው ከዚህ ቤት ማለት ነው እንዲገፍትረሽ እንኳን አልወጣም። እንደ ብገፈትሪኝ ተመልሼ ከች ብትወረውሪኝ ተመልሼ ከች። በቃ መንፈስ በይ ክፍሌ ውስጥ ቁጭ ብለሽ የምታገኝ እንደዚህ አልወጣም። አርፈሽ ቁጭ በይ። አግብቼ ራሱ ላለመውጣት ነው ሀሳቤ። አብረን ልንኖር ነው ታማችሽ። በጣም ደስ ይላል። ደስ አይልሽም? ምን ነው ደስ ይላል እኮ በጣም። እኔ አሁን እሱን ተይና ዶሮ ለበዓል ዘቅዝቄ ራሴ በልቼ ይሄ የሀበሻ ምናምን የለም ምንም። በግ ሲበልት ታውቂያለሽ? እንደዛ እግሩን መጀመሪያ ከት ነው፣ ሆዱን ከት ነው፣ አንገቱን ከት አድርገሽ መብላት ነው። ዋናው ስጋው ከሆነ ምንድነው 12 ብልት 14 ብልት እያሉ መከፋፈል። እንተ ታሪኩ ምን ታውቂያለሽ? ሙክ ጅብ ነሽ እንደ አንቺ እንስሳ። እንዴት እንስሳ ነው ምንም ነገር ስርዓት የሌለውን አበላል የሚበላ አይደለም። አይ የእነሱ የራሳቸው ነው ታሪክ አለው። እኛ ታሪክ ስንማር ምን ተብለናል መሰለሽ? ድሮ ሰዎች ዶሮ ለማግኘት በጣም ብርቅ ስለሆነባቸው ዶሮውን በጣም ይከፋፍሉት ነበር እንዲደርስላቸው። ከዛ ለመጀመሪያ ጊዜ ዶሮን አንዱ ያበሉ። እንዴት ዶሮን ዝም ካላልሽ እመታሻለሁ። እኔ እነግርሻለሁ። ላስረዳሽ ታሪክ። ዝም በይ በቃ። የገማውሪ አታውሪብኝ። ለመጀመሪያ ጊዜ ግን ዶሮውን ያረዱት ሰዎች 14 ነበሩ። ለዛ ለ14ቱ እንዲደርሳቸው ፈልገው ነው 14 ቦታ የቀለጠው። ቦታ ታዲያ ሊሆን ነው የፈለግሽው እንደ ቤተሰቡ ብዛት። እኛ አሁን በራሳችን ልክ ከፈለግን 3 ከሆነ 3 ቦታ ብልት አድርገን መብላት። እንዴት አድርገሽ አከፋፍለሽ ለ3 በቃ ለ3 ቦታ መሀሉን መሰንጠቅም ይሆናል። ይሄ ብቻ ለ3 አድርገን መብላት ነው። 2 ከሆነ ለ2 ተነሺ፣ ሰንጥቄ ሳልጥልሽ ከዚህ ተነሺ። በቃ ተነሽልኝ። የሰው አይምሮ አታዙሪ። የሰው አይምሮ አታዙሪ። ብቻ ወጪ እንዳታወጪ። ወላ አራጅ ወላ ሸላች አለ። ዝም በይ ብዬሻለሁ። ዝም በይ በቃ። አልፈልግም፣ ወሬ አልፈልግም። ማነው እሱ የሚበልተው? ደብተርሽ ነው ከሱ ጋር አወራዋለሁ። እንዴ
ይሄ አይገባኝም እኮ አፍ ብቻ አቤት ተግባር ይፈልጋል። ተግባር እኔ ያሳይሻለሁ። ለሊት 6 ሰዓት ተነስ ሙሳዳ እሺ፣ አላወራም ጸጥ ብለሽ እንዴት እጥላለሁ እኮ ይሄ የማይሆን ነገር ስታወሪ ጥርስሽን ብረቱን አውልቃለሁ። እሺ፣ በጉ ምንም የማይበላው ነገር እኔ ግን ሳየው ከቀንዱ ውጭ ሁሉም ይበላል። ቢዋ እንዴት መብላት ነው? የበጉን ምላስ በበላስ እና ምላስ አይበላም ማለት ነው? እንዴት ምላስ ይበላል? ሰው እንዴት በምላሱ ምላስ ይበላል? በምላስሽ ነው የምትበይው? በምላሴ በጥርሴ ምላሱን ልብላ? እንዳታስቢ ባይገርምሽ ለበዓል አሁን እኔ ሲሪየስሊ እውነት ነገር እንዲቁም ነገር ስናወራ ለበዓል አንድ ነገር እንዳታስቢ። እኔ ያለሁልሽ ነይ እዛው በጸበልሽ የጸበል ጸበልሽ ታውቂያለሽ? በጸበልሽ እዛው በጸበልሽ ይሄ አራጅ አጣው አላልኩሽም? ዛሬም አጣው አላልኩሽም? በልኩ ቁጭ ብለሽ ሰው ሲሰራ እኔ ዶሮ ሲሰራ ቁጭ ብለሽ ብታይ ይሻልሻል። ቀልቡን ትተሽ በኋላ 20 ዓመት ሆኖሻል። ይኸውልሽ አስተማርሽኝም ብትይ ፍላጎት ይጠይቃል። 20 ዓመት አይደለም። ምን ሆነሽ ነው 20 ዓመት ሆነሽ? አዳሽ 20 ዓመትሽ ነው ገና 20 ዓመት ቀጣይ ነው የሚይዘው እኮ 20 ዓመትሽ አሁን ጥቅምት ሲመጣ 20 ዓመትሽ ነው። ታዲያ ገና ነው 19 ነው። ምንም 19 አይደለም። አሁን ሚያዝያ ገብቷል። ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ገና አሉ። መስከረምም አለ እንዴ። ታዲያ የ20 ዓመት ጎረምሳ ዶሮ አንቺን እኮ ሳክል እኔ ዶሮ ለምን ይችላል? ሀናን ወልጄ የተበለተሽ ስሚ ሀናን ወልጄ ትልቋን ልጅ ማለት እህትሽን ማለት ነው ወልጄ እያሳደግኩ ነው። አንቺን ሳክል እስቲ እመቤቴ በቃ ታዲያ አንቺን ሳክል አይደለም እሷ ወልጃለሁ እኮ። እናንተ ለምንድን ነው እንኳን እንዳልወልድ የምከራከኝ እንዴ? አንቺ በ20 ዓመትሽ ወልደሻል። እኔ በ20 ዓመት አይደለም የወለድኩት ገና 20 ዓመትም አልሞላኝም እኮ። ታዲያ እኔ ለምንድን ነው የማልወልደው እኮ? ዶሮ ደግሞ ተበልቶ ይሸጣል። አታስቢ፣ ለኛ አታስቢ። እሺ ራስሽ ግዢውና ቢውሱ እንዴት? እኔ ስራ ማልጠፋብኝ ሰው ያረደውንም ዶሮም አልበላም። መልሼ አርደዋለሁ። የታረደው እንዲህ ስጋው ላይ እንዲህ ያዝ። በስማ እያንዳንዷን ብልት ላይ በስማ ከዛ በቃ ተባረከ። አንቺ ምን ያግማማሻል? እንደ ሰው ሙያ ተምረሽ ዶሮ አርደሽ መስራቱ እየቻልሽ እኔ ነፍስ አላጠፋም። ምን ችግር አለ? እኔም ነፍስ አላጠፋም፣ ባሌም ነፍስ እንዲያጠፋ አልፈልግም። የታረዱ ነገሮች ናቸው የሚበጡት እንጂ አስበሽዋል? እኛ ነፍስ ስናጠፋ እንዴ ለምን ነፍስ ያጠፋል? ከነፍስ የበለጠ ነፍስ የተፈቀደለትን ነው የምናጠፋው። እግዚአብሔር የፈቀደልንን ነው። እግዚአብሔር ብሉ እንደዚህ አድርጉ ብሏል፣ እንበላለን። ቆይ ግን ቆቅ ስሙ ከቆቅ አይበላም እንዴ? አሞራም ብይ ከፈለግሽ አሞራ ብይ። ከዛ ላይ የት አግኝቼው ሰው አልተገኘም እንጂ እኮ አሁን ራሱ ዶሮ 2500 2000 ምናምን 3000 ማን ይገዛል ዶሮ? አሞራው እንዴት? አንቺ አሞራ እኮ ፈረንጆቹ አሞራ ይበላሉ እኮ። ወይ ልንገርሽ፣ አሁን እኮ ትዝ አለኝ ስነግሪኝ የኛ ቤት ከዚህ የጀርመን ግቢ አጥር አለ አይደል? አጥሩ ጋር ነው። አሁን ረዥም ነው ግቢው ማለት ነው። እንትኑ ኤምባሲው ጀርመን ኤምባሲ። አሁን ጀርመን ኤምባሲ እንደ ዛፎች አሉ። ይመጡልሽና ዋ ጠብ ዋ ጠብ ዋ እኛ ቆመን እናያለን። ጠብ አላልሽም? ጠብ በቃ ተንጠባጥቦ ለቅመው ለካ ይዘው ሄደው ሊበሉ ነው። ሊበሉ? አዎ። ቅዱስ አታውቂም አንቺ? ጀርመን ኤምባሲ እኮ ነው። እኛ ከውጭ ነው የምናየው። እነሱ ከዛ የተኮሱበት ነገር ወደ እናንተ ጠብ ብለዋል። ግን በጥይት አይደለም የተኮሱት፣ በሆነ ነገር ነው የሚመቷቸው። እንትን ይሆናል ወደ ሰማይ እንትን ብለው በቀስት እንጃ
ይጮሃል፣ ግን ትንሽ ነው የሚጮኸው፣ እንደ ጥይት አይጮህም። አሃ አራግፈው ጣሊያን ብቻ አይደለም ልንገርሽ፣ ጣሊያን አይደለም ጣሊያን ነው ጀርመን ቻይና ብቻ አይደለም የሚበላው፣ ጀርመን ኤምባሲ እያወረዱ አይተናል እኛ ባይናችን። ሊበሉ እንደሆነ በምን አወቅሽሙ? ምን ላደርጉ ነው ታዲያ? እንጃ። ይመራመሩ አይመራመሩ። መመራመር ከፈለጉ በሰው አይመራመሩ። በአሁን ሰዓት ሰው እኮ ክቡር ነው እንጂ አይደለም። እንደ ሰው የታደለ ፍጡር የለም። ልንገርሽ፣ በእግዚአብሔር እጅ የተሰራ ክብር ነን እኛ። በሰው መመራመር አይቻልም። በሰው የተመራመረው ሁሉ ፍርዱን ያገኛል ያገኛል። እግዚአብሔር ይፈርድበታል። እችን ቃል ገብቶ እንዲህ የተሰራን እኛ ምንም ነገር ብናጣ ምንም ነገር ባይኖረን እንደኛ የታደለ የለም። ከአሞራ በላይ ሰው እየሞተ ነው። አሞራ አድርጎ አልፈጠረንም። ምን አድርጎ አልፈጠረንም? ሰው አድርጎ ፈጥሮ እኛ ግን አስቸጋሪ ነው። አንዳንድ ጊዜ ግን እኔ ብረሪ ይለኛል። በረሽ ከሀገር ውጪና ሄደሽ የሆነ ሀገር ክትት ብዬ አሞራ ቦና ስብሻል ሄጂ አሜሪካ በዛ እንዴት ይቅር በለኝ ግን ኖርዌይ ሌላው ሙካሻለሁ ይቅር በለኝ አሁንም ግን ይቅር ብለሽ አታውሪ ታባ ተይ ይቅር በለኝ በይ እሙካ ቆቋ ገባውልሽ እኮ ጀርሞ አሞራ እኮ በሆነ ያልኩት እኔ በአሞርኛ ነው ያወራሁት። ሙካ ምን ነው ስለዚህ ተስማምተናል። የበጉና የዶሮ ነው። ዶሮ እንዴት እንደሚበለት በሬ በግ እንዴት እንደሚበለት አሳይሻለሁ፣ እነግርሻለሁ ከፈለግሽ ካላመንሽ። አሁን ትጨማለሽ ከኔ ጋር እኮ ብትቆይ 5 ዓመት ነው ብትቆይ። እኔ ከዚህ ቤት እንደማልወጣ አስረግጬ እነግርሻለሁ። ሙካ እኔ ማለት ነው ምን መሰለሽ አሁን የሆነ መዥገርሽ ነኝ እኔ ልጅሽ አይደለም። መዥገር በይኝ እናንተ በስርዓት ከተቀመጥሽ ነው እኮ ምንም አልልሽም። ይሄ እኛው እኔ ብቻዬን አይደለም የምቀመጠው። ወሬ ማይሆን ወሬ እያወራሽ መዥገር በይኝ ሞያ አለብድም ብለሽ እንዲህ ብዬ የተጣብቄ ከአንቺ ጋር አጣብቅሻለሁ በቁጥጫ 40 ዓመት ሙሉ ከዚህ ቤት እንደማልወጣ ታውቂያለሽ። ኧረ እባክሽ ምን ነው በ40 ዓመቴ አልወጣም። ታለሽ እንትኑ የት ያደረግሽው? ቆሎን ፈልገሽ አምጪ። ምኑን? እንትኑ የቀድሞ በ40 ዓመቴ አልወጣም። እኔ ከዚህ ቤት አልወጣም። ሞጣ መስሎሽ? አልወጣም። በ45 ዓመቴም አልወጣም። በ50 ዓመቴም ቁጭ ብለሽ ልትቀሪ ነው እንዴ? የጊዜ እየበዛውልሽ ነው። ባል ሳታገቢ? ኧረ አገባለሁ። አግብቼ ወልጄ የልጅ ልጅ እዛሱ ቤት የለውም እንዴ? የት የለውም? መውሰጃም የለውም? አብረን ነው እዚህ የምንኖረው። አይደለም ማለት ሳላገባ ነው። እኔ አውቄ ስቀልድሽ ነው እንጂ አላገባም። ልጆችሽን ነው የምፈልገው። ልጆችን ብቻ ባሉን አፈልጊው? አይ እሱም አንቺም የምትኖሩበት አላችሁ አውቀሽ ነው እንጂ አሁን አንቺ አውቀሽ ነው እንጂ መቼም አገባለሁ እኮ እዚህ ነው ብለሽ እኔ 42 ዓመቴ ላይ ምን የመሰለ ብረት አንቺ እሱ እኮ እንትን ይቆማል እኮ ይሄ ማንስትሬሽን እንትኑ ማንስትሬሽን የማይቆም ይቆማል። ቶሎ አግብቶ ቶሎ ቀረ ማስቀጠያ መጥቷል አሉ መድኃኒት በእኛ ጊዜ። ይኸውልሽ ጠጣለን በላጠጣለሁ ብለሽ ሌላ ታምር ውስጥ እንዳትገቢ። 3 ዓመት አለኝ እኮ ከ42 በኋላ በ43 ወልዳለሁ። እና ታዲያ የተንፋቀች እንደዚህ መመለስ ልጁን መመለስ እያቃተሽ ልታሳድጊ ነው? እኔ በ44 ዓመቴ እኔ ቂን ያልቆጣል ወዲህ ይበራል ልጁ። አንቺም አብረሽ ወዲህ በምትበሪበት ጊዜ ከልጁ በራይ እኔ ስሚ መጀመሪያ ልጁ ሲበር አብረሽ እየበረርሽ እግር አውጥቶ ሲበር መቼም ንፋስ ባያቸው ንፋስ አንድ ነገር ከሱ ጋር በረሽ ጉልበትሽ ሳይደክም ልጅነትሽ እንትን ሳይ ስንት ዓመት ይላል በረሽ በስንት ዓመት ይላል ተመርቀሽ ስራ ይዘሽ በቃ ማስተርስ ሰርቼ የሚጠበቅ ነገር የለም። ማስተርስ እና ዶክተሬቴን ሰርቼ አላቅልሽም እኔ ተመርቄ ተመርቀሽ ስራ ይዘሽ ማግባት ነው። ግን
በልጅነት ለሚወለድ አንቺ መርቀሽኛል። በቃ ልጁ ሲሮጥ እኮ መሮጥ አለ። አንቺ መርቀሽኛል። በቃ አለቀ። ነይ ልንገርሽ፣ አሁን እኮ አንቺ ስለመረቅሽኝ ችግር የለውም። ወንድዬ መርቆኛል። አንቺ ሰውዬውም አንድ ዓመት ጨመረባቸው አይደል? እሱንም አዎ፣ አሁን ገና አንድ ዓመት ጨመረ። የት ሄጄ ነው ማስተምረው? ለነገሩ ማለት ነው የሚሄድበት ሁሉ ከኔ ጋር ብቻ ተመጨለሻ። እኔ ከዚህ ቤት ስወጣ እኮ ሲጀምር አያስችልሽም፣ ውጪ ውጪ ትያለሽ እንጂ አያስችልሽም። እኔም አልወጣም፣ አንቺም አያስችልሽም። አልወጣም። በ42 ዓመቴ በ43 ይወለዳል፣ በ44 ይወለዳል፣ በ45 ይወለዳል። በቃ 3 ልጅ አለኝ ማለት ነው። ላለም ሰለሽ አልበከነም ዘመኔ እሱን የዘፈኑ ፈታ እያልኩኝ መኖር ነው። ልጆቹ ገና አንድ 5 2 ዓመት ነው የሆናቸው። አንዱ ሰጥሻለሁ፣ አንዱ እኔ ወስዳለሁ፣ አንዱ ለአንድ ሰጥታለሁ። ህይወትን ቀለል አድርጎ መኖር ነው። ይጫወቱብሻል። ልጆቹን ማሳደግ ቀላል ነገር አይደለም። በልጅነት ነው ማሳደግ፣ በልጅነት ጉልበት ይልሻለሁ። ልጅነት አሁን ነው ጉልበቴ ሲንቋቋ ነው ልጅ የምትወልጂው? ጉልበቴ እኮ አሁን እንደውም ተንቋቋል። የኔ እንቋቋል። አሁን እድሜ አይደለም ማለት ዋናው የሚፈልግ ምንድን ነው? ይዤ ዞረዋለሁ። ራሴ የሰራሁት ነገር ስፖንጅ ነው። ስፖንጅ